እንደው ሴቶቹ ራቁ እንጂ ማይክ ቢኖር ኖሮ 500 ብር ምን ነበር የሚደረገው? ልክ አዲስ አበባ ላይ የሆነ ቦታ መኪና አቆምኩኝና ኪሴ ላይ ያለው 10 ብር ብቻ ነበርና እንካስለው ፓርኪንግ አየውና አለች እንዴች 10 ብር አለ። ልክ አሁን የዚህ አይነት ነገር ነው የሆነብኝ። ምን ሊያደርጉት ነው 500 ብር? በአላህ ብሩ አይደለም እንኳንኛ ብሩ ራሱ እኮ ውዱ ፈቷል አይደል እንዴ? ምን ሊያደርጉበት ነው 500 ብር? ሱብሃንአላህ። አባቱ ስለሌለ ነው 500 ብር የምንሰጠው? አንተ ሳውዲ ብትሆን አሜሪካን ብትሆን ለልጆች 500 ብር ትልካለህ? ሱብሃንአላህ። ይሄ ወላሂ ያሳዝናል። ያው ሐዘኑን ዛሬ እናቆመው ስለተባለ እናቆመዋለን። ቅድም ስሰራው ነበር 200 ሰው እንፈልጋለን በ500 ምናምን ሳባዛው 1 ሚሊዮን 200 ሺህ ነው። 1 ሚሊዮን 200 ሺህ ደግሞ ዝም ብዬ ደግሞ ሳባዛው 120 ሰዎች አንድ ሺህ ብር ቢነይተው አለቀ ማለት ነው። አያጅብም? በጣም ይገርም ነው እኮ አይደለም። ለምን ታስደፍሩናላችሁ? ደሴን ወሬዋን ስሟን ልታጠፉን አዲስ አበባ ስትሄዱ አንተና ኡስታዝ መሐመድ አሚዲን ብሎ ደግሞ 12 ነጋዴዎች ቢቆሙ 100 ሺህ ብር ሐጃ ወጣ ማለት ነው። እኔ እንደውም ቅድም ሳወራቸው ነበረ ይሄን ብር 1 ሚሊዮን 200 ሺህ ብር ከምናረግ 1 ሚሊዮን 500 ሺህ ብር ብንጨምርበት 2 ሚሊዮን 700 ሺህ ብር ይሆናል። 2 ሚሊዮን 700 ሺህ ብሩ 1 ሚሊዮን 500 ሺህ ብሩ አንድ መኪና ይገዛና የደሴ ከተማ ጀናዛ ሲወጣ በክብር አሳጥቦ የሚያመጣ በክብር ቤት የሚያዘይር በክብር ቀብር የሚያደርስ አንድ መኪና ቢገዛ እነዚህ ሜቲሞች ኑ ተሰለፉ እንቺ ማዳበሪያ ሳይባል ሹፌሩ ራሱ እየሄደ ትልቁ ትክክለኛ ሱናው ሰደቃችን ቤት ሄዶ መስጠት እንጂ አሰልፎ መስጠት አይደለም። ሳናስጨንቃቸው ለመስጠት እኔ ዛሬ ካልተሳካ ያው አፉ በሉን። እኔ ከዚህ በኋላ መመጣም አይመስልኝም። ዛሬ ይሄን ካላሳካን ይሄ ሁሉ ኡማ ይዘን ካላሳካን ነገ ፕሮግራም ሊያዘጋጁ ያሰቡ ሌላ 2 ማህበራት አሉ ደግሞ እነሱም ስሜት ውስጥ አይገቡ ወደ ተሻለ አይገቡ። ስለዚህ ይሄ ትልቅ ኡማ ነው የመጣው። አላህ ከአይንና ሲጠብቃችሁ። እናንተ ላይ መቼም አይኑ ብዙ ነው ያለው። አላህ አይኑን ይስበረው። የሰሜኑ ላይ አይኑ ረጅም ነው ብዙ ሰው የዑለማ መፍለቂያ ስለሆነች ነው። እኛም የሚያንቀጠቅጠን ለዛ ነው። የሰሜን ተወላጅ ሆኜ አይደለም ደሜ ግን እዚህ ነው ያለው። ከዑለማ በላይ ትልቅ ውለታ ያለብን የለም። ስለዚህ ዛሬ ታሪክ እንሰራለን።